ሽርክ ማለት ምን ማለት ነው? ጀዐሉ ሸሪኩን ሊላሂ ተዓላ ፊማ ሁወ ሚን ኻሊሲ ሐቂሂ። ይሄ የመጨረሻው ኃይለ ቃል ነች። ፊማ ሁወ ሚን ኻሊሲ ሐቂሂ፣ አላህ የግል ንብረቱና መብቱ በሆነ ነገር ላይ ተጋሪን ማበጀት። የአላህ ብቻ የራሱ የግል ንብረቱ የግል መብቱ በሆነ ነገር ላይ ተጋሪን ማበጀት ሽርክ ይባላል። ሽርክ የተሰኘው ያንን ነገር አሳልፎ ለሌላ አካል ስለሰጠ ነው። ለምን? የአላህ የግል ንብረቱ ነው። ለምሳሌ ፍጹም ታዛዥነት ትላለህ። ፍጹም ታዛዥነት የአላህ መብት እንጂ የፍጡር አይደለም። ይሄን መብት አሳልፈ ለአንድ ባለስልጣን ወይ ለወላጅ ወይ ለምትወደው አካል ወይ ለትዳር አጋርህ ብትሰጥ ሙሽሪክ ነህ። ምን ችግር አለው? መታዘዝ ሳይሆን ፍጹም ታዛዥነቱ የአላህ ንብረት መሆኑ ነው። አሁን አሳልፈህ ከተጠቀሱት ምሳሌዎች ለአንዱ ሰጥተሃል ማለት ነው፣ ለባለስልጣንም ይሁን ለሌላ። ነገር ግን እንዲሁ መታዘዝ ከተባለ ግን ትርጉም ያስፈልገዋል፣ ወደ ዲቴል ይገባል ማለት ነው። አንድን ነገር ሽርክ ነው ብሎ ውሳኔ ለመስጠት መጀመሪያ በዛ ጉዳይ ላይ ጌታችን ያለውን መብት ማወቅ ያስፈልጋል ማለት ነው። ስለዚህ የጌታችን ግላዊ በሆነ መብትና ንብረት ላይ ሌላ ተጋሪን ማበጀት ሽርክ ይሆናል። አሁን ዳዕወቱ ገይሪላሂ ዐዘ ወጀለ ማዐሁ ሲባል ከአላህ ጋር ሌላን አካል ማምለክ መጠራት ከሆነ ኡሉሂያ ላይ የሚከሰት ሽርክ ብቻ ነው የምንለው። በተውሂዱል ኡሉሂያ ወይም ዒባዳ ላይ ነው። በሩቡቢያውም ሊሆን ይችላል። ዒሳን ላናመልከው ነው ፈጥሯል ካልን ግን ሙሽሪኮች ነን። ለምን? መፍጠር የማን ግላዊ ንብረት ነው? የጌታችን ግላዊ ባህሪው የሱ ንብረቱ ነው። ይሄንን ኃይል አሳልፈን ለዒሳ ከሰጠን ባናመልከው ዒሳን ፈጠረ ስላልን ብቻ ሙሽሪክ እንሰኛለን። ከጌታችን ጋር ሌላ ፈጣሪን አበጀን በሩቡቢያው ማለት ነው። ወይም ደግሞ ሳናመልካቸው ፈጣሪም ናቸው ሳንላቸው የሩቅን ያውቃሉ፣ ከሩቅ ሆነው ያዩናል፣ ስንጠራቸው ይሰሙናል ካልን በአስማኡ ሲፋት አጋራን ይባላል። በሩቅ ማየት፣ መስማት፣ መቆጣጠር፣ ገይብን ማወቅ የአላህ ግላዊ ንብረቱ ነው። ይሄ የጌታችን ስምና መለያ ባህሪው ነው። ለፍጡር አንድ ሰው ይሄንን አሳልፎ ከሰጣ በጌታው ስምና ባህሪ ላይ አሻረከ ይሰኛል። በጥቅሉ የአላህ ግላዊ ንብረትና መብት በሆነ ነገር ላይ ተጋሪን ማበጀት። ባለቤቴን ወዳታለሁ፣ እናት አባቴን ወዳቸዋለሁ፣ ሙሽሪክ አይደለሁም ብዬ አምናለሁ። ለምን? የጌታዬ ውዴታ ገደብ አልባ መሆን ስላለበት። ነገር ግን ለባለቤቴና ለቤተሰቦቼ ያለኝ ውዴታ በገደብ የታጀበ ነው። መቼ ነው የምትለየው ሲባል ውዴታቸው ገደብ አልባ የሚሆነው የነሱ ምን ሲሆን ነው? ከነሱ ውዴታ የተነሳ የአላህን ህግ እንድትጥስ ቢያዙ ለውዴታቸው ስትል ከተገበርከው ገደቡን ጣሰ። የዛኔ ፍቅር ሽርክ ሆኗል ማለት ነው። ወደ ሽርክ ገባ። የአላህ ውዴታ ምንም ነገር እንድትታገድ አይገድብህም። ያዘዘህን ሁሉ ከማድረግ ወደ ኋላ የማያደርግህ ስለሆነ ማለት ነው። የፍጡር ውዴታ ግን የቱንም ያህል ውደደው፣ ግን ህጉን የምትጠብቅለት የማንን ድንበር እስካልነካ ድረስ ነው። የአላህን ድንበር እስካልነካ ያንተንም አካል ራሱ ጉዳት ላይ እስካልጣለ ድረስ ነው ማለት ነው። በዚህ መልኩ ማጋራት ሽርክ ነው። በትልቁ ሽርክና በትንሹ ሽርክ መሃል ምንድነው ያለው ልዩነት? አሁንም አጠር ባለ መልኩ እንዲገባችሁ ነጥቡን ዋና ሐሳቡን ፍሬውን እንድትይዙት፣ ትንሹ ሽርክ በአብዛኛው ከሰበብ ጋራ ነው የሚንጠለጠለው። ከሰበብ ጋራ ሲሆን ትልቁ ሽርክ ግን ከእምነትና ከተግባር ጋራ የሚያያዝ ነው። ከአላህ ውጪ ያለን አካል በችግር ሰዓት ድረስልኝ ብሎ መጣራትና መማጸን፣ ልባችን ያሰብነው ነገር እንዲሳካ የፈራነው ነገር እንዲወገድልን በሆነ አካል ላይ ቢመካ፣ እነዚህ በእምነትና በስራ የሚተገበሩ የትልቁ ሽርክ ክፍል ናቸው። በዚህ ዘርፍ ያሉ ሌሎችም። ትንሹ ሽርክ የሚባለው ግን ከሰበብ ጋራ የተገናኘ፣ ሰበብነቱ ምክንያታዊነቱ ሸሪዓዊ ዕውቅና የሌለው ሰው በራሱ ህገወጥ በሆነ መልኩ ያመጣው ሆኖ ግን እንደ ሰበብ ካመነው ያ ምን ይሆናል? ትንሹ ሽርክ ይባላል ማለት ነው። ምክንያት ነው ማለት። ለምሳሌ እርዝ ማንጠልጠል የሚለውን እናንሳ። ለምንድነው እርዝ ያንጠለጠልከው ተብሎ ቢጠየቅ ወይም ቤተሰቡ አንጠልጥለውለት ከሆነ
እርዙ ይጠብቀዋል ብለው አምነው አይደለም። ያንን ካመኑ ትልቁ ሽርክ ላይ ነው አሁንም የወደቁት። ትንሽ አይደለም ሰበብ ነው የሚሉት። ከአይነናስ ከልክፍት ከጂኒ ከመጋኛ ከመሳሰሉት ነገሮች አላህ እንዲጠብቀው ይሄ ነገር ምን ይሆናል አሉ ሰበብ ይሆናል። ከሰበብ ጋር የሚገናኝ ነው ማለት ነው ትንሹ ሽርክ። አላህ ይሄንን ሰበብ አላደረገውም። አላህ ሰበብ ያደረገ የነበረው በዱዓ በቁርአንና በመሳሰሉት ሸሪዓዊ ነገሮች ሆኖ ሳለ ያንን ሰበብ አሳልፎ ራሱ ለፈጠራቸው ሸሪዓዊ መሰረት ለሌላቸው ምክንያት አሳልፎ ሲሰጥ ትንሹ ሽርክ ላይ ወደቀ ይባላል። ያ የተንጠለጠለው እርዝም ይሁን ሌላ ነገር ወይም እጅ ላይ ያለው አምባር ቀለበትም ይሁን ራሱ ነው የሚያድነኝ ካለ ከትንሹ ወደ ትልቁ ቀጥታ ገባ ማለት ነው። ትንሹ ሽርክ ከሰበብ ጋር ይንጠለጠላል። በንግግር የሚፈጸምም አለ። ሰው ሊምል የሚገባው በማን ነበር? በጌታው ስም ነበር አይደለም እንዴ? የጉዳዩን እውነተኝነት ለማረጋገጥ ከፈለክ አንተ ወላሂ ቢላሂ ተላሂ ወረበል ከዕባ እያልክ በጌታ ስም ብቻ መማል ይገባህ ነበር። አሁን ያንን መሐላ ተውክና በምትኩ የማንን ስም ከተትክ? የአባትህን ወይ የሸህን ወይም ደግሞ የራስህን ስም ከተትክ። አባቴ ይሙት ሸሆችን እስኪ አታምነኝም ወይ በራስህን ትገልጻለህ። አይኔን ግንባር ያደርገው ትላለህ። ውሸት ቢሆን ኖሮ መች እንደዚህ ብዬ ራሴ ላይ እንዲያደርጋለሁ አታምነኝም ይባላል። አሁን መሐላ የነበረው በአላህ ሆኖ ሳለ ወደዚህ ያመጣው የዛኔ ትንሹ ሽርክ ላይ ወደቅ። እንደውም ይሄም ልክ እንደ እርዙ ወደ ትልቁ መቼ ይገባል ቢባል በሸኾች የማልከው ወይ በእናት በአባትህ የማልከው ወይ በራስህ የማልከው በአላህ ስም የመማልን ያህል አክብረህና አጠልቀህ አምነህ ተቀብለህ ከሆነ አሁንም ከትንሹ ወደ ትልቁ ትገባለህ ማለት ነው። እና በአብዛኛው ትንሹ ሽርክ ከሰበብ ጋር የተገናኘ ሲሆን ትልቁ ግን ከእምነትና ከተግባር ጋር የሚያያዝ ነው ማለት ነው። ፈርቃቸው ምንድነው በመሐከላቸው ሲባል ያለ ተውበት የሞተ በሉ ትልቁ ሽርክ ምህረት የለውም ሲባል አሁን ፓርቶክ ላይ ራሱ የገጠመኝ ስለሆነ ነው። ብዙ ሰዎች ምንድነው አንደርስታንድ የሚያደርጉት አንድ ሰው ተሳስቶ ባለማወቅ ወይም በማወቅ አንድ ጊዜ ትልቁ ሽርክ ላይ ከወደቀ በኋላ ዳግም ተውበት ራሱ ቢያደርግ አላህ የማይመሩ አድርጎ የተረዱ ሰዎችም ገጥመውኛል። እንደዚህ አልመሰለኝም ነበር ያሉ አሉ። ትልቁ ሽርክ ላይ ሆኖ ያለ ተውበት ከሞተ ነው። ያለ ተውበት ከሞተ ዘላለም ምህረትን አያገኝም ነው። በዛው ያለ ተውበት ከሞተ ተውበት ካደረገ ግን አላህ ይምራል። ሰሃባዎች ምን ነበሩ መጀመሪያ ታዲያ የእሳቸውን ነብይነት አምነው ሙስሊም ከመሆናቸው በፊት ሙሽሪኮች ነበሩ። ግን አላህ ማራቸው ተውበት አድርገው ሐቁ ሲገባቸው ማለት ነው። ትንሹ ሽርክስ ባለቤቱ ያለ ተውበት ቢሞትም ከዚህ ከትንሹ ሽርክ ጋር ያለ ተውበት ቢሞትም ይቀጣና ይድናል የሚለውም ላይ መሺአ መግባት አለበት። እዚህም ቦታ ላይ አላህ ልቅጣህ ብሎ ከወሰነ ነው። እዚህ ጋር ልቅጣህ ብሎ ውሳኔ ካስተላለፈ የወንጀሉን ያክል ይቀጣዋል። ከዛም በተውሂዱና በነበረው እምነት በሙስሊምነቱ ወደ ጀነት ይመልሰዋል። ካልሆነስ ምን ሌላ አዲስ አማራጭ አለው ከተባለ ከመነሻውም ሳይቀጣው ራሱ ሊምረውም ይችላል ነው። የግድ ይቀጣል ማለት አይደለም። አንድ አገር ቤት አንድ ወንድም በቅርብ የተዋወቀኝ ነበር ኢትዮጵያ ያለሁኝ በሆነ ጉዳይ ላይ ሲነሳ ስለ ወንጀል አንስተን ስንናገር ያለፈ ታሪኩን እንዳለ ነግሮኝ ነበር። የሆነ ክርስቲያኖች ጋር ውይይት ስንሄድ ውይይቱን ላዳምጥ ብሎ አብሮኝ ሄደና በአኺራ ተጸድቃላችሁ ወይስ አትጸድቁም የሚለው ጥያቄ ተነስቶ ስንከራከር እስቲ በነፍስ ወከፉላችሁ መልሱ ብሎ ጴንጤው ጠየቀ። ይሄ ልጅ ሲጠየቅ ምን አለ? እኔ ከዚህ በፊት ብዙ ወንጀል ሰርቻለሁ ግን ሙስሊም ነኝ፣ ሙስሊምነቴን አልለቀቅኩም እንደ ሃይማኖቴ አለ። አላህ የተወሰነ ጊዜ ጀሃነም ይቀጣኝና ከዛ በኋላ ጀነት ይከተኛል አለ። አሁን እዚህ ጋር የአንደርስታንዲንግ ስህተት አለ። እኛ በእርግጥ በአላህ ቦታ ሆነን ፍርድ አናስተላልፍም፣ ማን ይቀጣ ማን ይማር። ግን ኢስላም እንዳስተማረን ግን ከትልቁ ሽርክ ውጪ በሌላ ተግባር በሌላ ወንጀል ላይ ሆኖ ያለ ተውበት የሞተ ሰው ይቀጣል ሳይሆን تحت مشيئة الله ነው የሚሆነው። በአላህ መሺአ ስር ይሆናል። ከፈለገ መጀመሪያውንም ሳይቀጣው አላህ ሊታረቀው ሊምረው ይችላል በራሱ ረህመት ወይም በነብያችን አለይሂ ሰላቱ ወሰላም ሸፋዓ ወይም በቂያማ ቀን በዛች በፀሐይ ቃጠሎና በመቆሟ ንዳድ ቅጣቱን አካክሶለት ወይም ቀብር ውስጥ ከሰከራተል ሞት ጀምሮ በቀብርም ቅጣት
ዱንያ ላይ የነበረውን ወንጀል አጥቦለት ሳይቀጣውም ምሮት ጀነት ሊከተው ይችላል። መቀጣት አለበት ብሎ ደግሞ ውሳኔ ካስተላለፈስ ጀሃነም እሳት ውስጥ ይከተዋል። የሚፈልገውን ያክል ይቀጣዋል። ከዛ በኋላም ደግሞ ምሮት ወደ ጀነቱ ይመልሰዋል። ስለዚህ አሁን ትልቁ ሽርክ ምህረት የለውም ስንል ባለቤቱ ምን ሳያረግ ከሞተ፣ ትንሹ ሽርክ ደግሞ ተቀጥቶ ይወጣል የምንለው ጌታችን በራህመቱ ወይ በሳቸው ሸፋዓ ካልታረቀው ነው እንጂ መጀመሪያውኑ ሳይቀጣውም ጀነት ሊያስገባው ይችል ይሆናል። አላህ ከነፍስ ባሮቹ ያርገን።